ሞገስ በዚህ ጉዳይ ኮሜንት ባላረግ ይሻለኝ ነበር። ምክንያቱም ከምስራቅ ነው የምንወጣው፣ ብዙም የፕሮቶኮል የምናካብር ሰዎች አይደለንም። ግን አብይ ግለሰብ አይደለም፣ የሀገር መሪ ነው። የሀገር መሪ ሊከተል የሚገባው ፕሮቶኮል አለ። ኮምፕሌን ያደረገው ስብሰባ ላይ ኮምፕሌን ያደረገው ሰው ብቻ ሳይሆን ስም ሳልጠራ በተለያዩ በአውሮፓም በአፍሪካም እሱን ያገኙ መሪዎችን ሳገኛቸው ሁሌ የሚያነሱት ይሄ ነው። ይሄ ፕሮቶኮልን ያልጠበቀ እና ፕሮቶኮል ብቻ ሳይሆን የመሪን ፕሮቶኮል ብቻ ሳይሆን በግለሰብ ደረጃ ራሱ ሊሆኑ የማይገቡ ድርጊቶችን ያደርጋል። ይሄ ፐርሰናላይዜሽን ኦፍ ስቴትን እንደ ግሉ ማየት፣ ሀገርና ህዝብን እንደሚወክል ሰው ሳይሆን ይሄ ለቤትህ ጋብዘኸው እሁድ ከሰዓት ቤትህ ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነው፣ የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው ባይዘው እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable። ዞር ሲሉ ደግሞ ያሙታል። ይሄ ለምሳሌ ሲሄዱ እጃቸውን ይዟቸው በየፓርክ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሸትም መደነስም መጨፈርም they can do anything። ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም አስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this። በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል። ታውቃለህ፣ አሁን ባለፈው ይሄን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን እዛ አካባቢ ያለ አይመስለኝም። ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግዝፈት ከ7 ዓመት በኋላ ካልተረዳኸው ምን ዋጋ አለው? after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up። this guy has no capability to grow up። የማደግ የመብሰል ብቃት እንደሌለው ነው የሚያሳየው። ሆን ብሎ ነው። ግን በርግጥ ሆን ብሎ ሲያደርግ አይደለም ወይ? አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ ሳይሆን so basically this is his way of doing things። ባይዘው ይሄንን አልጠይቅም ነበር ጀስቲፋይ እየተደረገ ስላየው ነው። ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግን ስታነሳ ይሄ ዘመናዊ ዲፕሎማሲ ነው። እናንተ በድሮው ላይ ስታክ አድርጋችኋል፣ አታድጉም፣ አትንቀሳቀሱም እና በጣም ምርጥ እየሰራ ነው። this marvelous ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው። እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው። ሁለተኛ አላገኘውም። የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት እና ፕሮቶኮሉ ስላላገኘው ነው ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን፣ ሌላ ነገር ሊባል ይችላል። ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉት ስላየው ነው የጠየቅኩ እንጂ ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው። ካሜራ በሌለበት ሰውየውን የምትቀርበው ልታማለለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረ መብላት አብረ መጠጣት ምናምን ቀለል ያለ ነገር ማድረግ ይችላል። ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም። ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና
እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው። አንዳንዱ በሚዲያ መናገር ስለሚቀፍ እና አንድ ወንድ እጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ ነው። እንኳን ኢቨን ኢምፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው? እነ ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት። እነ ማክሮን ናቸው፣ እነ ብሌር ናቸው፣ እነ ክሊንተን ናቸው አይደል? ሰው ሲያሻሹ አይተህ ታውቃለህ? እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ? ነው ፐርሰናል ዲፕሎማሲ ማለት በፕራይቬት ጊዜ መደዋወል፣ ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው። በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም፣ ዲስፕሌይ ብቻ ነው። ይሄን ያደረጋው ፐርፎርማቲቭ ለነሱ አይደለም። በነገራችን ለኢትዮጵያ ሕዝብ ነው። እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር አመለካከት ነው። በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው። 3ቱ ስለራሱ ጥቅም ነው ያወራው። ከሁለቱን አንዱ ስለ ሪጂናል ኢንቴግሬሽን አወራ። አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው፣ ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም። ፉገራ ነው ሲፎግረው እኮ ነው ኤጎ ፉገራ ነው። ይኸውልህ ሩቶ ምን አለም አላለም እጁን ከላዩ ላይ ሲወረውር እኮ እያየኸው ነው። what's that? I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ? ተሳቀቅን በየቦታው what is this? grow up እንዴ? እንዴት ነው ሰው መሪ እኮ ኦራ አለው፣ መሪ እኮ ግርማ ሞገስ አለው አይደል? ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መቧረቅ። በነገራችን ላይ አብይን አይደለም የሚያዩት፣ ኢትዮጵያን እኮ ነው የሚያዩት፣ ሀገር ነው የሚያዩት። እና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው። ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ። ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ምናምን እንግሊዝኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም። በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዝኛ እየተንቀጡ ሲንተባተቡ ታያለ። ዋይ በምትችለው ቋንቋ ተናገር፣ ትራንስሌተር ይዘህ ሂድ። ፑቲን እኮ እንግሊዝኛ ይችላል፣ ሺ እኮ እንግሊዝኛ ይችላል። ግን በራሳቸው ቋንቋ ይናገራሉ። በቋንቋ የመኩራት ጉዳይ ብቻ ሳይሆን ኮምፈርት ብሎ ነው ሀሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል። እና ይሄ የሄዱ በየቦታው የሚንተባተቡት ነገር አሁን እንድሩስ ከተተከኝና አማርኛ ራሱ ነው ግዴታ አይደለም። ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ። ምንም በአኝዋ መናገር ትችላለህ። ቋንቋ ካልካልክ በአኝዋ በምትችለው በአኝዋ ቋንቋ መናገር ትችላለህ። አስተርጓሚ ይዘህ ሄደህ ምክንያቱም አኝዋም እንግሊዝኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ። እሱን ይዘህ ሄደህ መናገር ትችላለህ። ለምን መሰለህ ይሄን የምልህ ባለፉት 3 ዓመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር። ስለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉን። እና አሁን ደግሞ ይሄንን ባለፈው ሳየው እንደ ሀገር ነው። እሺ አዎ ብዙ ሰዎች አይለዩም። ጥሩ ነጥብ ያስቀመጥከው ነው። የጠየቅኩት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት። ሄድ ኦፍ ስቴት ነው ስሙ ራሱ። ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው። ሰው ሀገር ነው የሚያየው እንጂ አንተ ከአብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው። እሱን ስትረስ ማድረግ እፈልጋለሁ። ሶ በዚህ ወደ ሁለተኛው ሰሞኑን ደግሞ ጃዋር ትንሽ ጠፋ ብሎ ኔፓል ከርሞ መጣ የሚል ሐሳብ ሰማውና ኔፓል እንዴት ከረመች ጃዋር? ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጃዋር እጅ አለበትም እያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት? ይሄ እጅ አለበትም። ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበረ። ኤሪያ ውስጥ ካሉ ከኛ ሀገር ጋር በፖለቲካ እድገትም በኢኮኖሚ እድገትም ከኛ ሀገር ጋር ጽፌዋለሁ መጽሐፍ ውስጥም ትንሽ የሚቀራረቡ ሀገሮች አሉ። ኔፓል አንዷ ነች። ላኦስ፣ ባንግላዴሽ እንደዚህ አይነት ሀገሮች አሉ ገና የፖለቲካ ሽግግሩንም ያልፈጸሙ የኢኮኖሚ እድገታቸውም
እንደሌሎቹ ኤዥያ ያልሄዱ ሀገሮች አሉና ኔፓል ፋሲኔት ያደርገኝ ነበረ። እኔ እዛ ባለውበት ወቅት የማኦይስት የአርምድ ስትራግል ትግል እየተካሄደ ነበረ። ብዙ ግጭቶች ነበሩ። ኢኮኖሚው በዚህ በጦርነቱ ምክንያት የቆረቆዘበት፣ ከዛ ወዲህ ደግሞ ብዙ ለውጦች አይ ቲንክ እኔ እዛ ባለውበት ወቅት በንጉሳዊ ስርዓት ነበር የሚተዳደሩት። አሁን ወደ ሪፐብሊክ ተቀይረዋል። አሁንም ገና ትራንዚሽኑን አልጨረሱትም። ወደ ዲሞክራሲ ተሻግረዋል። በምርጫ የመጣ መንግስት ነው ያለው። ግን አንድ ነገር ማድረግ አልቻሉም። በተለይ ኢቭን ወደ ዲሞክራሲ ከተሻገሩ በኋላም ሙስና ስር ሰደደ። ሙስና በጣም ስር ሰደደ። ስልጣን ላይ ያሉት ግለሰቦች ኢኮኖሚውን ከነጋዴዎች ጋር በመሆን በመቆጣጠር የህዝቡ ተጠቃሚ እንዳያደርግ፣ ህዝቡ የበይ ተመልካች እንዲሆን ነው ያደረጉት። ይሄ ለረጅም ጊዜ ቁጣን፣ ተቃውሞን ሲያካሂድ ነበረ። እዛ ብቻ አይደለም፣ ስሪላንካም እንደዛ ነው። ባንግላዴሽም የመጣው ለውጥ ከዚህ ጋር የተያያዘ ነው እና ወደ ኔፓል ስንመለስ ስከታተለው ነበር። ጓደኞችም አሉኝ እዛ ከኔ ጋር ሲንጋፖርም የተማሩ፣ ከዛ በኋላ ስታንፈርድም ኮሎምቢያም ከኔ ጋር የነበሩ ልጆች ስላሉ አልፎ አልፎ ስለ ሀገራችን የሚመሳሰል ሀገር ስለሆነ ኢንፎርሜሽን እንለዋወጣለን እና ይሄ ቅርቡ በጣም ፈጣን ነበረ። ምንድነው የሆነው? የኦንላይን ዘመቻ ተካሄደ። የሶሻል ሚዲያ ዘመቻ። ምንድነው ዘመቻው የሚያደርገው? ሙስና ነው። ሙስና ላይ የተደረገ ዘመቻ ነበር እና ይሄ የሙስና ምርመራ ሲጀመር ይሄ ምርመራ ለማስቆም ፓርቲዎች አንድ ላይ ሆነው ዘጉት። ወጣቶቹ ምን ማድረግ ጀመሩ? ባለስልጣኖቹ የሚኖሩትን ኑሮ መለጠፍ ጀመሩ። በተለይ ደግሞ የነሱ ልጆችና ዘመዶች የሚኖሩትን ኔፖ ቤቢስ፣ ኔፖቲዝም ማለት በዝምድና የተገኘ ሀብት ማለት እና እነዚህ ሰዎች እኛ ጋር ባለጊዜ ኔፖ ቤቢስ እንዳውም ወይም ባለጊዜ ብለዋል እና ምን ማለት ነው? ባለጊዜ የኔፓል ባለጊዜ ማለት ነው። ኔፖ ቤቢስ ማለት የኔፖቲዝም ማለት በዘመድ አዝማድና በዝምድና ከባለስልጣን ጋር ካለ ዝምድና ጋር ተያይዞ የሚገኝ ሀብትና ስልጣን ማለት ነው፣ ጥቅም ማለት ነው። እና እነዚህ ከጠቅላይ ሚኒስትሩ ጀምሮ ያሉ ሚኒስትሮች በሙሉ የነሱ ጋር ዝምድና ያላቸው ልጆች ምናምን ዱባይ እየሄዱ ፓሪስ እየሄዱ የሚገዙትን ደግሞ እኮ ጣጣ የፈጠረባቸው እራሳቸው ነበሩ ሲለጥፉ የነበሩት። አንዳንዱን ይሄን ሰዓት ገዛው። እንግዲህ ኢማጂን ዩኒቨርሲቲ ያልጨረሰ ልጅ ላምቦርጊኒ ሲነዳ፣ በጣም ውድ የሆኑ ሰዓቶችን ሲገዛ፣ ሄዶ ሲዝናና በውስጥ እንትን ነበር፣ ሀሜት ነበረ። እዛ ልጆች ማረጉ ካምፔን ሲያደርጉ ይሄንን በማስረጃ አንዳንዱን ራሳቸው የሚለጥፉትን ሌሎቹን አብሯቸው ከሚቀርቡ ሰዎች በማግኘት እየለጠፉ ህዝቡ እኛ እየተቸገርን፣ እኛ ስራ አጥተን፣ እኛ እየተራብን እነኚህ ልጆች መቼ ሰርተው ነው? አባቶቻቸው እየዘረፉ ነው። የዝርፊያው ቅንጦቱ ጥጋብ ገነፈለ። ልክ ኢትዮጵያ ውስጥ አሁን ባለጊዜ ቢሉት ከባለስልጣን ጋር የተቆራኙ ሰዎች የሚያደርጉትን ነገር በራችን ላይ የህወሓት መጨረሻ አካባቢ ላይ የጀነራሎቹ ልጆች የሚኒስትሮቹ ልጆች እንዲህ አይነት ነገር ጀምረው ነበር። አሁን ደግሞ እነኚህ 27 ዓመትም ሳይጀምሩ ጀምረዋል ኢትዮጵያ ውስጥ። ኤኒዌይ ኔፓል ውስጥ ምን ይሆናል? መጀመሪያ ይሄን መለጠፍ ይጀምራሉ። ቀጥሎ ደግሞ ምን አድርገዋል መሰለ ሚኒስትሮቹ? አንድ ሰፈር ለራሳቸው ገንብተዋል። ልክ ብልጽግና ደሴት የምንለውን ኔፓሎች፣ የኔፓል መሪዎች የራሳቸውን ደሴት መስርተው አንድ ሰፈር ለጥበቃ ለምናምን ተብሎ በጣም ቅንጡ ቪላዎችን ሰጥተው ነበር። የሙስና ሰፈርን በለው ህወሓቶችም የሙስና ሰፈር የሚባል ነበራቸው መቀሌ ላይ እና ይሄንን ሰው የውጭውን ብቻ ሳይሆን ውስጡ ያለውን ቅንጦት ዕቃ ይለጥፉት ጀመር። አሁን ደነገጡና ምን ቢያርጉ ይሻላል? ኢንተርኔት ዘጉ። ዋትስአፕ፣ ፌስቡክ፣ ትዊተር ሁሉን ነገር ሲዘጉት ኢማጂን ይሄ ከኛ በኋላ የመጣው ጄኔሬሽን ዚ የሚባለው ጄን ዚ የሚባለው ቡድን ከኛ በኋላ የመጣው ከኛ የበለጠ ኢንተርኔት ላይ ዲፔንደንት ነው። ኢንተርኔትን በጣም ይጠቀማል። ኑሮው፣ ስራው፣ ሁሉም ነገር ኢንተርኔት ላይ ነው። ሲዘጉበት በኢንተርኔት ሲቃወማቸው የነበረው ሰው ለመቃወም ብቻ ሳይሆን ምንም የሚያደርገው ነገር የለም ነው። ኢቭን እኛ ራሱ አሁን ስልክ ብትነጥቀኝ ምን እንደማደርግ ራሱ አላውቅም። ኢማጂን በሙሉ ተዘጋበት። ወጣቱ ምን ይሆን? ወደ ሜዳ ወጣ። ኢንፎርሜሽን ቀድሞ ነበረው። ሄዶ ያቃጥል ጀመረ። ቀጥታ ሄደው እዚህ ምን የሙስና ሰፈር ሄደና ሙስና ሰፈርን አቃጥላት።
ሲያቃጥላት ጠቅላይ ሚኒስትሩን ጨምሮ እኮ በሄሊኮፕተር ነው ተወጥተው የወጡት ታውቃለህ። ፋይናንስ ሚኒስትሩን አባረውት እንትኑ ሲከቱት ኢት ዋዝ ሶ ፋስት ኦቨርዌል ማድረጋቸው። ወሳኙ ግን መከላከያው ወሳኝ ነበር። ምክንያቱም መከላከያው እና ፖሊስ ምንም ቢሆን አየህ ወታደር ትዕዛዝ የሚቀበለው ከኃላፊዎቹ ቀጥል ሎክ አንደኛ ናቹራሊ ወታደሩ ቅንጦት ኑሮ አይኖረውም፣ ፖሊስም ቅንጦት ኑሮ አይኖረውም። የህዝቡ ጥያቄ የወታደሩ ጥያቄ ነው። ትዕዛዝ ስለሆነበት መጀመሪያ አካባቢ ሰልፍ ሲወጡ ገደላቸው። ያ አልመለስ ሲል ይሄ የፕሬዚደንሻል ዩኒት ነበረችው እነሱ ናቸው ሰው የገደሉት። ፖሊስ በቃ አንገልም ብሎ አሁን ያየው ፖሊስ ወታደሮች ከህዝቡ ጋር እንዳይጋጩ ነው ያደረጉት። ህዝቡም ደግሞ በከፍተኛ ሁኔታ በጥንቃቄ ነው ወታደሮችንና ፖሊሶችን ከማጥቃት በጣም የተቆጠበ ነበር እና መጨረሻ ላይ ፖሊስ ከህዝቡ ሲመጣ መከላከያ መጣና በተለይ እነዚህ መንግስት ያደራጃቸው በደህንነትና በሌላ ተቋማት የሚመጡ እንደ ሚሊሻ አይነት ኃይሎችን ከህዝብ ላይ በመከላከል ጀነራሉ ዋና ኤታማዦር ሹሙ ጠቅላይ ሚኒስትሩ ስልጣን እንዲለቅ አዘዘው፣ ሚኒስትሮቹ እንዲለቁ አዘዘ። ጠቅላይ ሚኒስትሩ እንኳን አንገራግሮ ነበር ኤታማዦር ሹሙ ትዕዛዝ ጥያቄ ነው ያቀረበለት። ያው ማዘዝ ስለማይችል ነገሮች ከቁጥጥር ውጭ ናቸው፣ ስለዚህ ስልጣን ብትለቁ ይሻላል ሲል የሀገር ውስጥ ሚኒስትሩ ለቀቀ። ሌሎች ሚኒስትሮች ሲለቁ ጠቅላይ ሚኒስትሩ አንገራግሮ ነበር። እነዚህ አሸባሪዎች ናቸው፣ ክራሽ መደረግ አለባቸው ምናምን ብሏል። ከዛ ፖሊስ መንገድ ከፈተላቸው ልጆቹ። ፖሊስና መንገድ ሲከፍትላቸው በጣም የሚጠበቅ ሰፈር ነው። በነገራችን ላይ ሰፈሩ በጣም የሚጠበቅ ሰፈር ነው እና ህዝቡም በጣም ብዙ ሲመጣ መከላከያውም ፖሊስም ሲያይ ይሄ የሚቆም ጎርፍ አይደለም። ቪዲዮዎች አሉ። ለምሳሌ ሲከፍቱላቸው ግቢውን ወታደሮቹ ከፈቱላቸው። የሚኒስትሮቹ ጠባቂዎች በግቢ ሲከፍቱላቸው ነበርና ልጆቹ ገብተው እሳት ለኮሱበት። ጠቅላይ ሚኒስትሩ ለጥቂት እኮ ነው ያመለጠው። ፋይናንስ ሚኒስትሩ ይዘውት ውሃው ሲያባሩት ነበርና በአጠቃላይ የምታየው ምንድነው ሬሌቫንሱ? ስልጣን ላይ የሚመጡ ሰዎች ራሳቸውን ይረሳሉ፣ የራሳቸውን በብል ይፈጥራሉ። ይሄ የብልጽግና ደሴት ምለው በጥቅም የተሳሰሩ ሰዎች ደሴት። ይሄ በረጋ ኦሊ የሚባለው ጠቅላይ ሚኒስትር ኦልሞስት ከአብይ ጋር ተመሳሳይ ነገር ተናግሯል ስለ ኢኮኖሚ። ኔፓል ኢኮኖሚ ሚራክለስ በሆነ መልኩ ነው እያደገ ያለው ብሎ ተናግሯል። ከኔ ኢማጂን ይሄን የዛሬ 3 ወር ምናምን ነው 3 ሳምንት መሰለኝ ቻይና ላይ እኮ ሪሰፕሽን ነበር። ከፍተኛ የሆነ ስቴት ሪሰፕሽን ተደርጎለት ቻይና እና ህንድን እያጫወተ መቀጠል ነው የፈለገው ሀገር ውስጥ እየተዘረፈ። የእሱ ቤተሰቦች ግን እንዲሁም ደግሞ የሌሎቹ ሚኒስትሮች ቤተሰቦች የአውሮፓና አሜሪካ ሀብታሞች ከሚኖሩት በላይ የአረብ ቱጃሮች የሚኖሩት አይነት ኑሮ ነበር የሚኖሩት እና መጨረሻ ላይ ህዝቡ መጣ ያለ የሌላቸውን በሙሉ አቃጥሎባቸው ተባረው አሁን ወደ ሽግግር እየተዘጋጁ ያለበት ሁኔታ ያለው። እንግዲህ አሁን ቀጥሎ የሚነሳው ጀዋር ምን ኔፓል እና ኢትዮጵያ አሁን ያለችው ኢትዮጵያ ምንና ምን ናቸው የሚል ነው እና ደግሞ ትክክለኛ ተገቢ ጥያቄ ነው። ምን የምንለያይበት በርካታ ጉዳዮች አሉ። አሁን እዛ ያለው ኮንዲሽን ኢኮኖሚ አለ፣ አሁን እንሄድበታለን። ሌሎቹ አንዳንድ ነገሮች ለምሳሌ አንተ የኢኮኖሚውን ጉዳይ ነው እንደ ትልቅ ምናልባትም ከፋፍለ ነበረ 50-30 አድርገም የከፋፈልከው አለ። ሶ ያ ምናልባት የኢኮኖሚው ሊያመሳስል ይችላል። ከዛ ውጪ ግን በህዝብ አንድነት የጋራ ኮዝ ላይ የመሰባሰብ ጉዳይ እንዲም እንትኑ ትግሉ መብሰል ካለ መብሰል ጋር ተያይዞ ከአደረጃጀት ጋር ተያይዞ ከነኛ አንፃር ስናይ ኔፓልና ኢትዮጵያ የሚጋሩት ነገር አለ። ብዙ የሚጋሩት አለ። አንደኛ ማህበራዊ ክፍፍሉ አለ፣ የፓርቲ ክፍፍል አለ። እናም ከኢትዮጵያ የኔፓል የሚገርም ነው ታውቃለህ። ልሂቃኑ የተቃዋሚውም የገዢው ፓርቲም እኮ አንድ ሆነው ኮሊሽን ፈጥረዋል ወጣቱን ለመጨቆን። ግን የዳቦ ጥያቄ በመሸወድ በማጭበርበር ልታመልጡ አትችልም። ኔፓል ላይ ያው ጊዜ ስለሌለን ነው እንጂ ሰዎች በደንብ እንዲያዩት ፈልጋለሁ። የተቃዋሚው መንግስት የተቃዋሚው ፓርቲና ገዢው ፓርቲ አንድ ላይ መጥተው ጸረ ሙስና ዘመቻ ሲጀመር እና ምርመራ ይደረግ የጸረ ሙስና ኮሚሽን ምርመራ እንዳያደርግ ብሎክ ለማድረግ አንድ ላይ ጆይን አድርገው ተቃዋሚውና ገዢው ፓርቲ ፓርላሜንታሪ ሱፐር ማጆሪቲ ፈጠሩ። ኳሽ ያደረጉት ከ2/3 በላይ ድምጽ አንድ ላይ ያመጡና የሚደረገው ምርመራ እንዲዘጋ አደረጉ።
ከኢትዮጵያ ጋር የሚያያይዘው ምንድነው? አንደኛ የኢኮኖሚ ኔፓል ነው ከኢትዮጵያ ይሻላል። ብዙ ወጣት ስራ አጥ ነው። ኢትዮጵያ ባለፈው 5 ዓመት ከተመረቀው ወጣት ውስጥ 5% አይሆንም ስራ የያዘው። 5% አይሆንም ስራ የያዘው። ስራ የያዘው ደግሞ በጣም ዝቅተኛ ክፍያ ነው እየተሰጠ ያለው። የኑሮ ውድነቱ በጣም እየተባባሰ ነው ያለው እና ስራ አጥ ነው። ስራ ያለውም በጣም ትንሽ ገቢ ነው ያለው። በአንድ ወገን ህዝቡ በዚህ ሁኔታ ነው። በሌላ ወገን ደግሞ ገዢዎቹ በራሳቸው ኢሉዥን ውስጥ ነው እየተጓዙ ያሉት። ልክ እንደ አብይ እኮ ምን አድርገዋል መሰለህ? እሱ ከኤርፖርት ወደ እነሱ ሰፈር የሚሄደው መንገድ የሚመስለው ጉደኛ ነው። እነሱ ሰፈር አትክልት ውሃ ይጠጣል፣ ሌላ ሰፈር ውሃ የለ፣ ሰው ውሃ የሚጠጣ ነገር የለውም። እና ኢትዮጵያ ውስጥ አሁን ሚኒስትሮቹና ከሚኒስትሮቹ ጋር የተያዘው ባለሀብትና የተያዘው ይሄ ተጠቃሚ አርቲስቱ ምናምን ከመንግስት ጋር ያለው ኃይል የሚኖረው የቅንጦት ኑሮ ምን አድርጓቸዋል? እንዲረሱ። በረጋቸው ይገርማቸዋል እኮ ስለ አሁን ያኔ ሐኪሞቹ 9,000 ብር ነው የሚከፈለው ሲሉ በዳይሬክተር ደረጃ ያሉ ሰዎች እንዴ ውሸት ነው እንደዚህ 9,000 ብር የሚከፈለው አለ እንዴ እኮ ነው የሚሉት። ውሸት ነው 9,000 የሚከፈለው የለም እና ምክንያቱም ራሳቸው ደሞዛቸውን አይተውት አያውቁም። በሙስና ስለሚኖሩ በጣም በተንጣለለ ለሀብት በተሰረፈረፈበት ኑሮ ነው የሚኖሩት። ኢትዮጵያ ውስጥ ፕሮባብሊ 1,000 እስከ 2,000 የሚሆኑ ሰዎች የኢትዮጵያን ኑሮ አይደለም እየኖሩ ያሉት። የሞናኮ የኢምሬት ሰዎች የሚኖሩት ኑሮ የሚኖሩት ከቅንጦት አንፃር የኔፓሎችም እንደዛ ነበር የሚኖሩት። ይሄ ምን አለው? አንደኛ ከህዝቡ ተነጥለው የተለየ ደሴት ውስጥ ቁጭ ብለው ራሳቸውን ዋሹ። በራራችን ላይ የኢኮኖሚ ሚራክል ነው አብይ ሲል እኮ ኦቪድን ማየት አለበት። ኦቪድ አሁን አብይ የሚያየው ኦቪድን ነው። ኦቪድ በ500,000 ብር ጀምሮ በ4 ዓመት ውስጥ 15 ቢሊዮን ማለትም ብዙ ትሪሊየን ኢትዮጵያ ብር ማግኘቱ ሚራክል እንጂ በሌላ ልገልጹ አትችልም። እና ዮናስ እና አብይ እነዚህ ከዛ አካባቢ ያሉት ከስርዓቱ ጋር የተጠቀሙ ግለሰቦችና የነሱ ልጆችና የነሱ ዘመድ አዝማዶች ኢትዮጵያ ውስጥ ያለው የኢኮኖሚ ችግር የኢኮኖሚ ወላፈን እየነካቸው አይደለም። they live completely insulated ሆነው ነው የሚኖሩት። እና ኔፓልም የሆነው ይሄ ነው። ኢትዮጵያ ውስጥም ከዚህ በፊት ካንተ ጋር ነው ከሌላ ሰው ጋር ስንወያይ ይቺ ደሴት በቅርቡ በህዝቡ ማዕበል ትዋጣለች ነው ያልኩት። ኔፓል ውስጥ ኤግዛክትሊ ሆነው ምንድነው የገዢዎቹ አይላንድ ወይም ደሴት በህዝብ ተዋጠች። ከማዕበሉ ለማባጥ አክቹአሊ በጣም ጥሩ ማሳያው የሚገርም እኮ ነው። ሊትራሊ የህዝቡ ማዕበል ለማምለጥ ልክ ጎርፍ ወይም ደግሞ ሱናሚ ሲመጣ በሄሊኮፕተር አለ ሰውን ከውሃው የምታነጣው ሊትራሊ በሄሊኮፕተር እኮ ነው አመራሮቹ ያመለጡት። እና ኢትዮጵያ ውስጥ it is going to happen 50% ምን ላይ ነው ያለው? ጀዋር ይሄንን ዳይሴክት እናድርግ። ቤዚካሊ ይሄንን ነው የምንተነትነውና ተገል ከኛ የሚጠበቀው 20% ብላል። ቀጥለን እንመጣበታለን የመጨረሻው አጀንዳ ላይ መውጫ ላይ። ግን ስለ ዳቦ ስለሆነ አሁን እያወራን ያለው በግራ በኩል ያለው ስክሪን ላይ ከዳቦ አንፃር ምን ያህል እስካሁን ድረስ ለውጥ አምጥቷል? የሚታይ ምልክት ሳለ በዳቦ ምክንያት አንደኛ በኢትዮጵያ ታሪክ የሚበላውን ያጣ ህዝብ መሪውን በልቶ ያውቃል ወይ የሚል ሂስቶሪካል እንትን አለ፣ መከራከሪያ የለም የሚል እኔም በተወሰነ ደረጃ ገዛዋለሁ። የኢትዮጵያ ህዝብ ሲርበው ጥፍሩን ይበላል እንጂ መሪውን አይበላም። ያን ያህል አላሳየንም። ግን አሁን አንተ ባልከው አሁን ባለው ኢኮኖሚው 50% ይዛል የዳቦ ጥያቄ ብለሃልና 5% ንቅናቄ አይተናል። እንኳን 50 ቀርቶ እስካሁን ማለት ነው። እስካሁን ምልክቶች አሉ። መጀመሪያ ያንን አስተምሽን የኢትዮጵያ ህዝብ የሚበላውን ካጣ ጥፍሩን ይበላል የሚለውን አይ ቲንክ የተሳሳተ አመለካከት ነው። ኢትዮጵያ ህዝብ የሚበላው አጥቶ አያውቅም። ሽሮ አጥቶ አያውቅም። በተለይ የከተማ ህዝብ ሽሮና ዳቦ በሻይ አጥቶ አያውቅም። ቅንጡን ስጋ ላያገኝ ይችላል። ይኸውልህ እኛ ያደግንበት ይሄ ቆላው ከዝናብ ማጣት ጋር ከህልም የሚጠፋበት ጊዜ አለ፣ ለድርቅ የምትዳረቅበት አለ። ግን እያወራን ያለ ነው የት መሰለ
አዲስ አበባ አዳማ፣ ባህር ዳር ጎንደር፣ አርሲ፣ ሻዋ፣ ወለጋ፣ ጎጃም፣ ጎንደር፣ ወሎ የሀገሪቷ ምርታማ የሆነ ሸዋ ፕሮፐር ላይ ጎጃም ፕሮፐር ላይ ሰው ዘይት ሊያጣ ይችላል፣ ወይ ደግሞ ስጋ በአመት አንዴ ለፋሲካ ብቻ ሊበላ ይችላል። ሽሮ አጥቶ አያውቅም። የከተማው ህዝብ ደህና ልብስ ላይ ለብስ ይችላል፣ ደህና ምግብ ላይ በላ ይችላል። ግን ትራፊ በልቶ አያውቅም። ከሆቴል ትራፊ እኮ መንገድ ላይ የሚያድሩ ልጆች ነበሩ የሚበሉት አይደል? ኢቭን በእኛ ዘመን መምህር፣ የባንክ ሰራተኛ፣ የፍርድ ቤት ሰራተኛ ሽሮ ከቤቱ አጥቶ ትራፊ የበላው በዚህ ዘመን ብቻ ነው። ሶ ይሄ አሁን ሽሮን በጥፍር ከወሰድካት ተመልሶ ሽሮ ይበላል እንጂ መንግስት አይበላም ካልኩሽ አሁን ሽሮም የለችም። ኢትስ ቬሪ ኢምፖርታንት። የጥፍሩ በነገራችን ላይ እንትን ይላል ነው። አንተም ታውቃለህ፣ በእርግጥ አላቋርጥህም። የፕሮፌሰር መስፍንም እና የፕሮፌሰር መረራን ብናወዳደር ሁለት ጉምቱ፣ አንደኛው አርፏል፣ አንዱ አለ። ያን የተናገረው ፕሮፌሰር መራራ ነው። የሚበላውን ያጣው ህዝብ መሪውን ይበላል የሚል ለረጅም ዘመን ፕሮፌሰር መራራ ነው። በሌላ መልኩ ግን የኢትዮጵያ ህዝብ በለውጥ ያመጣል፣ ግን በማመጽ ሳይሆን በማደም ትከሻውን አደላድሎ መከራን በመቻል በዝምታ ነገም ሌላ ቀን ነው ለበጎ ነው ብሎ ወደ መስጊድ ወይም ወደ ቤተ ክርስቲያን ነው የሚሄደው። እንደውም ልትወርቅ ስትል በደንብ ነው የሚያጨበጭብልህ። ወደ ገደድ ስትንደረደር እንደውም እንድገባ ያጨበጭብልሃል። የሚገልጽበት መንገድ በተለየ መልኩ ነው የሚል ነው ፕሮፌሰር መስፍን ወልደማርያም የሚናገሩትና ሁለት ፐርስፔክቲቭ አለ። ሁለቱንም እረዳቸዋለሁ ከየት እንደሚመጣ። ወደ የሪቮሉሽን ታሪኮች እና አስመግሉ እና ሌሎቹ የሚጽፉትን ሌላ ጊዜ በስፋት ልናወራ እንችላለን። ሎክ የሰው ህዝብ በሁለት ጊዜ ነው የሚያምፀው። አንዱ ያለውን ሲያጣና ከዚህ በላይ ምንም አላጣም ብሎ ሲደርስ ይጎጽምና at some point ይፈነዳባል። አንዱ እሱ ነው። ሁለተኛው ደግሞ ኢኮኖሚ ያድግና አዳዲስ ዲማንዶችን፣ አዳዲስ ጥያቄዎችን፣ አዳዲስ ፍላጎቶችን በህዝቡ ይፈጥራል። መበላለጥ ኢኒኳሊቲን ይፈጥራል። ያኔ በሁለት የሚድል ክላስ አፕራይዝ ሚድል ክላሱን ሴንተር ያደረገ አመጽና ሎወር ክላሱን ወጣቱን ያማከለ አመጽ የሚካሄድበት ጊዜ አለና ኢትዮጵያ ውስጥ አሁን እያየው ያለውት ሁሉም ነው የቆረቆዘው። በጣም ለየት የሚያደርገው ሁሉም ነው የቆረቆዘው። ከተወሰኑት ከመንግስት ጋር ካሉ ፕሮባብሊ 1000 2000 ከሚሆኑ ሰዎች ውጪ ገበሬው በጦርነትና በማዳበሪያ እጦት አምርቶ መብላት አልቻለም። የከተማው ማህበረሰብ ከኑሮ ውድነትና ከግብር መጨመር ከዋጋ ንረት አንፃር በልቶ ማደር አልቻለም። ነጋዴው ደግሞ ከግብር መብዛት ከብድር መጥፋት፣ በነገራችን ላይ ኢንፍሌሽን ተቆጣጠርን የሚሉት ያው ማሞ ፉሊ አሁን ወጥቶ እውነቱን ይናገራሉ እየተስፋ አደርጋለሁና ኢንፍሌሽንን አውርደና ክቡር ገና በደንብ ይጽፈዋል። ይሄን ሰዎች እንዲያነቡት ጋብዛለሁና የኢንፍሌሽኑ ቀነሰ የሚባለው የገንዘብ አቅርቦትን በከፍተኛ ሁኔታ በማሳነስ ነው። ይሄ ደግሞ ነጋዴው ገዝቶ ለመሸጥ የሚያስችለውን ካሽ እንዳያገኝ ከልክሎታል። ያ ሆኖ ሳለ ደግሞ በብዙ እጥፍ ግብር ተጨምሮበታል። እኔ ኢትዮጵያ ውስጥ አመጹ እሱ የማይቀር ነው፣ እሱ አይደለም። ይሄን ደግሞ የሚያባብሰው ምን መሰለህ? ይሄንን እኮ ተረድቶ ገና ዳመናው ሲመጣ ሊዘንብ ነው ብሎ ወይ ጎጆ የሚያስተካክል ወይ ጥላ የሚያስተካክል ወይ ደግሞ ከውጭ ወደ ውስጥ የሚገባ እኮ አመራር ቢኖር አንድ ነገር ነው። የለም ዝናብ አይደለም ይሄ የሚያልፍ ነው ብለው የሚያስቡ ህዝብ እንደዚህ የተቸገረ በሚረክለስ በሆነ ሁኔታ እያደግን ነው የሚል አመራር ባለበት ሁኔታ መዋጡ አይቀርም። ኔፓሎች እኮ ይሹድ ጎባክ የአመራሮቹን መግለጫዎች የዛሬ ሳምንት 2 ሳምንት በፊት የነበረው ልክ እንደኛዎቹ ሰዎች ሲኮፈሱ ነበረ። ለዛ ነው እኔ አሁን እኔም ሌሎችም አብረን ሰራ ሰዎች እያልን ያለ ነው
ስርዓቱ መዋጡ አይቀርም። ስርዓቱ በስብሷል። የበሰበሰ ዲኬ ያደረገው ራሱን ለመቀየር ራሱን አትሊስት ኢህአዴጎች እኮ በስብሰናል ብለው አምነው ነበር። እነዚህ ደግሞ መበስበሱን ራሱን ማይረዳ የሚክድ ስርዓት ነው። የበሰበሰ ስርዓት ደግሞ ራሱን መለወጥ አይችልም። ሪፎርም አድርጎ ችግሩ